አብዛኛው ሰው ይህ ስለ አንድ ትልቅ ዓሣ የሚተርክ ታሪክ ይመስለዋል። በባህር ላይ መንገድ ስቶ በዓሣ ሆድ ውስጥ ስለገባው ሰው የሚገልጽ የሕፃናት ተረት አድርገው ያስቡታል። ስህተት ነው። ይህ ታሪክ ለጠላቶቹ አንዲት የርኅራኄ ቃል ከመናገር ይልቅ 40 መርከበኞች በሜዲትራንያን ማዕበል ውስጥ ሰምጠው ሲሞቱ ማየት ስለመረጠው ሰው ያሳየናል። ይህ ዮናስ ነው። እናም አሁን መርከቧ በማዕበሉ እየተሰባበረች ባለችበት ቅጽበት ይህ ሰው በመርከቧ ላይ ካሉት ሁሉ እጅግ አደገኛው ነው። አንድ ጠብደል መርከበኛ በኃይለኛው ንፋስ ውስጥ እየጮኸ ማን እንደሆነና ይህን እርግማን በእነርሱ ላይ ያመጣው ምን አድርጎ እንደሆነ እንዲነግራቸው ሲማጸኑ ዮናስ አይኑን እንኳን አላረገበም። ተስፋ በቆረጡ አይኖች እየተመለከተው እንዲህ አለው፣ ዕብራዊ ነኝ። ባህሩንና የብስን የፈጠረውን የሰማዩን አምላክ እግዚአብሔርን አመልካለሁ። እግዚአብሔር ይህን ማዕበል የላከው ዮናስን ለመግደል አልነበረም፣ እንዲያስቆመው ነው። ምክንያቱም ከ500 ማይሎች ርቃ በምትገኘው በነነዌ ከተማ ውስጥ 120,000 ሰዎች ሞት ተፈርዶባቸዋል። ዮናስም እነርሱን ማዳን የሚችለው ብቸኛው ሰው ነው። ችግሩ ግን ዮናስ እንዲሞቱ መፈለጉ ነበር።